የተሰኘውን ፊልም አብረን እናያለን። ፊልሙም አንድ ወጣት ልጅ ከሆነ ነገር ለማምረጥ ስትሮጥ ያሳየናል። አባቷም ምን ሆና እንደሆነች ሲጠይቃት ምንም እንዳልሆነችና ደህና ነኝ በማለት ወደ ቤት ገባች። ከዛም የመኪና ቁልፍ በመያዝ መኪናዋን ይዛ ወደ ባህር ዳርቻ ሄደች። ከደረሰችም በኋላ ለአባቷ በመደወል በጣም እንደምትወደውና መጥፎ ልጅን በመሆኗም ይቅርታ ጠየቀችው። በቀጣዩም ቀን ልጅቷ በአሰቃቂ ሁኔታ ተገድላ እናያለን። ከዛም ጄ የተባለች ልጅ ያሳየናል። እሷም የመዋኛ ገንዳ ውስጥ ስትዋኝ እናያለን። ከዚህም በኋላ ጄ ወደ እህቷ ኬሊ እንዲሁም ፓውልና ያራ ወደ ተባሉት ጓደኞቿ ጋር ትመጣለች። ፓውል ጄን ያፈቅራታል። ነገር ግን ጄ ሂው የተባለ ፍቅረኛ ነበራት። በዛኑ ቀንም ጄ ከሂው ጋር ወደ ሲኒማ ቤት ለመዝናናት ሄደ። ሰልፉም እስኪደርሳቸው ሂውና ጄ ጨዋታ መጮት ጀመሩ። ጄም ከተሰበሰቡት ሰዎች መካከል በማን ቦታ ቢሆን ደስ እንደሚለው ጠየቀችው። ሂውም አንድ ሕፃን በመጠቆም ጭንቀትና ሀሳብ የሌለበት ኑሮ እንደሚኖር በማሰብ በሱ ቦታ ቢሆን ደስ እንደሚለው ነገራት። ሲኒማ ውስጥም እንዳሉ ሂው ለጄ የሲኒማ ቤቱ መግቢያ በር ላይ የቆመች ሴት አሳያት። ነገር ግን ጄ ማየት አልቻለችም። በድንገትም ሂው እሱ ያያትን ሴት ጄ ማየት ባለመቻሏ በመደንገጥ ከሲኒማው አብረው ወጡ። በቀጣይ ጊዜም ሲገናኙ ሂው ጄን ሰው ወደ ሌለበት ቦታ ወሰዳት። እዛም መሳሳም ጀመሩ። ጄም ወደ መኪና ውስጥ እንዲገቡ ነገረችው። መኪና ውስጥም አብረው ይተኛሉ። ከተኙም በኋላ ሂው ጄን በጨርቅ በማፈን ራሷን እንድትስት አደረጋት። ከትንሽ ቆይታም በኋላ ጄ ራሷን ዊልቸር ላይ ታስራ አገኘችው። ሂውም ጄን በማሰሩ ይቅርታ ጠየቃት። እሱም ለምን እንደዚህ እንዳሰራት መናገር ጀመረ። በንግግሩም ግንኙነት በሚያደርጉበት ሰዓት ሂው እሱ ላይ የነበረውን እርግማን ለእሷ እንዳስተላለፈና በዚህም ምክንያት አንድ ነገር በሄደችበት ቦታ ሁሉ እንደሚከታተላት ነገራት። የሚከታተላትም ነገር የተለያዩ ሰዎችን እንደሚመስልና መታየት የሚቻለውም እርግማኑ ባለባቸው ሰዎች ብቻ እንደሆነ አስረዳት። ሂውም ለጄ በቶሎ ከሌላ ወንድ ጋር የግብረ ስጋ ግንኙነት ማድረግ እንዳለባትና በፍጥነትም ግንኙነት ካላደረገች እርግማኑን እንደሚገላትና ብሎም ወደ እሱ እንደሚመለስ ነገራት። በተመሳሳይ ሰዓትም ሂው አንድ እርቃኗን የሆነች ሴት ወደ እነሱ ስትመጣ ያያል። ጄም አየቻት። ሂውም ጄን አብሯት ይዟት ሄደ። ከዛም ወደ ቤቷ ወስዶ ጣላት። ጄም በተፈጠረው ነገር ግራ በመጋባት ለፖሊስም ስለ ሂውና እርቃኗንም ስትከተላቸው ስለነበረችው ሴት ነገረቻቸው። ፖሊስም ሂውን ብዙ ቦታ ፈለገው፣ ነገር ግን የትም ማግኘት አልቻለም። ከተፈጠረው አስፈሪ ነገር የሚያገገመችው ጄም መስታወት ጋር ቆማ ራሷን ታያለች። አንድ ቀንም በትምህርት ቤት ጄ አንድ ትልቅ ሴትዮ የሆስፒታል ህመምተኛ ልብስ በመልበስ ወደ እሷ ስትመጣ ታያለች። የደነገጠችውም ጄ ክፍሏን ለቀው አወጣች። ነገር ግን ሴትዮዋ ትከታተላታለች። ከጄም ውጪ ሴትዮዋን ማንም እንደማያት እንረዳለን። ሴትዮዋም ሳትደርስባት ጄ ሮጣ አመለጠች። ቀጥታም ወደነ ፓውልና ኬሊ ስራ ቦታ በመሄድ ከወንድ ጋር በፍጥነት ካልተኛች በቅርቡ እንደምትሞት ነገረቻቸው። ብሎም ስለተፈጠረው ሁሉም ነገር አስረዳቻቸው። ፖልም ጄን ያፈቅራት ስለነበር በመጨነቅ ሌሊቱን አብሯቸው እንድታሳልፍ አደረጋት። በዛው ምሽትም ጄ፣ ኬሊ፣ ያራና ፓውል ምሽቱን በጄ ቤት ውስጥ አሳለፉ። በእኩለ ሌሊትም ጄ እንቅልፍ እምቢ ስላላት ከፖል ጋር ቲቪ ማየት ጀመረች። በማውራትም ላይ እንዳሉ የኪችኑ መስታወት ሲሰበር ድምጽ ይሰማሉ። ፖልም ድምጹን ወደ ሰማበት ቦታ ሄደ። ነገር ግን ማንንም እዛ ማግኘት አልቻለም። ጄም ራሷ ሄዳ ቼክ ማድረግ ፈለገች። ስትሄድም እርቃኗን የሆነች ጥቁር አይን ያላት ሴት ወደ እሷ ስትመጣ ታያለች። ጄም በመፍራት ወደ ነበረችበት ክፍል ሄደች። በዚህም ፖልና ኬሊ ግራ ይጋባሉ። ጄም እያበደች መሰላቸው። ጄንም በማረጋጋት ላይ እንዳሉ ያራ በር ታንኳኳለች። ኬሊም በሩን ስትከፍተው ከያራ ጀርባ አንድ ረጅም ሰው ወደ ክፍሉ ሲገባ ጄ ታያለች። ጄም በመፍራት ሮጣ ከክፍሉ ትወጣለች። ነገር ግን ጄ ያየችውን ሌሎች ጓደኞቿ ማየት አልቻሉ። ጄም ወደ አቅራቢያዋ ጸጥ ወዳለ ቦታ በመሄድ ያየችውን ነገር ለማስተዋል ትሞክራለች። በመሃልም ጓደኞቿ ፖል፣ ያራ እና እህቷ ኬሊ ይደርሳሉ። ጎረቤታቸው ግሬግም ምን እንዳጋጠማቸውና ሊረዳቸው እንደሚፈልግም ነገራቸው። ብሎም በመኪና ወደ ቤታቸው ወሰዳቸው። ጄም እዚህ ጣጣ ውስጥ የከተታትን ሂውን በማግኘት ምን እየተፈጠረባት እንደሆነ መጠየቅ አሰበች። ከዛም የሂውን አድራሻ አፈላልገው አገኙት። ነገር ግን ቤቱ ከብዙ ጊዜ በፊት የተዘጋ ቤት ነበር። በዚህም ሂው እርግማኑን ለጄ እስኪያስተላልፍባት ብቻ የቆየበት ቤት እንደሆነ እናውቃለን። ቤት ውስጥም እየበረበሩ እያሉ አንድ ፎቶ ላይ ሂውን ፊልሙ ሲጀመር ከሞተችው ሴት ጋር ያዩታል። ፖልም ሂው ያደረገው ጃኬት የላውሰን ሃይስኩል ትምህርት ቤት እንደሆነ ለጄ ነገራት። ጄ እና ግሬግም ወደ ትምህርት ቤቱ ሄዱ። ከዛም የሂውን አድራሻ ጠየቁ። በዚህም የሂው ትክክለኛ ስም ጄፍ ሬይሞንድ እንደሆነ እያወቁ ወደ ቤት መሄድ ጀመሩ። የጄፍ እናትም በሩን ከፈተችላቸው። የጄፍንም እናት ያየችው ጄ ቀደም ብሎ እርቃኗን ያየቻት ሴት የጄፍ እናትን ትመስል እንደነበር ትረዳለች። ጄፍም በድጋሚ ለጄሊ አንድ ወንድ ፈልጋ መተኛት እንዳለባትና ቶሎ እርግማኗን ለሌሎች ብታስተላልፍ እንደሚሻላት ነገራት። በጄፍ ምክርም ያልተደሰቱት የጄ ጓደኞች ወደ ግሬግ የሐይቅ ዳርቻ ቤት ይሄዳሉ። እዛም ቀጣይ እቅዳቸውን ያስባሉ። ጄም ራሷን ለመከላከል በማሰብ ሽጉጥ መተኮስ መለማመድ ትጀምራለች። በመዝናናትም ላይ እንዳሉ ጄን የሚከተላት ነገር ጸጉሯን ይጎትተዋል። ፖልም ምንም እንኳን ባይታየውም በግምት በወንበር ለመምታት ሲሞክር ይገፈተራታል። ጄም ማምለጥ ቻለች። ከዛም ሽጉጥ በመያዝ ብዙ ጊዜ ተኮሰች፣ ነገር ግን መግደል አልቻለችም። የሚከተላትም ነገር በድጋሚ ቅርጽ በመቀየር ረጅም ሰው ሆኖ ማጥቃት ጀመረ። በመቀጠልም ከጄ ቤት አጠገብ የሚኖር ልጅን ፊት በማስመሰል ተጠጋት። ጄም በመሮጥ ወደ ግሬግ መኪና በመሄድ መንዳት ጀመረች፣ ነገር ግን ብዙም ሳትርቅ ተጋጨች። ከዛም ሆስፒታል ውስጥ ነቃለች። እጇም እንደተሰበረ እናያለን። ጄም ለህይወቷ በመፍራት እርግማኗን ለግሬግ ለማስተላለፍ ወሰነች። በዚህም ግሬግ በእርግማን እንደማያምን እንረዳለን። ብቻቸውንም እንዳሉ ጄ ከግሬግ ጋር አብረው ይተኛሉ።
ያገኛሉ። ፖልም ስለ ጄ እና ግሬግ ያውቃል። በዚህም በጣም ይናደዳል። ከተወሰኑ ቀናት በኋላም ጄ ከሆስፒታል እንደወጣች እናያለን። አንድ ምሽትም ጄ በመስኮት ግሬግ ብቻውን አስፋልት ላይ ወደ ቤቱ ሲሄድ አየችው። በመቀጠልም መስኮቱን ሰብሮ ወደ ውስጥ ይገባል። ጄም ወደ ግሬግ ቤት በመሄድ ልታስጠነቅቀው በማሰብ ትሮጣለች። ነገር ግን ስትደርስ እርግማኑ የግሬግን እናት በመምሰል የግሬግን ክፍል ሲያንኳኳ ታያለች። ግሬግም በሩን በከፈተው ቅጽበት እናቱን የሚመስለው ነገር ዘሎ ወጣበት። ጄም ግሬግ ሲሞት ታያለች። በዚህም ግሬግ እርግማኑን ለሌላ ሰው ሳያስተላልፍ በመሞቱ ወደ እሷ እንደሚመለስ በሞቅ ተስፋ በመቁረጥ ወደ ጫካ በመሄድ ብቻዋን ሆነች። በቀጣዩ ቀንም ጄ ራሷን በሐይቅ ዳርቻ ታገኘዋለች። ጀልባ ላይም 3 ወንዶች ሲዝናኑ ታያለች። ጄም ልብሷን በማውለቅ ከወንዶቹ ጋር ግንኙነት ለማድረግ በማሰብና እርግማኑንም ለማስተላለፍ ወደ ሐይቁ ትገባለች። ከጨረሰች በኋላም ወደ ቤቷ በመመለስ ስተኛ እናያለን። ፖልም ጄን አብሯት እንዲተኛ እንድትፈቅድለትና እርግማኑን እንዲቀበላት ጠየቃት። ነገር ግን ጄ ፖል እንዳይገደል በመፈለግ ከለከለችው። በዚህም ፖል ይህን ነገር እስከ መጨረሻው ለመቋጨት አንድ ሐሳብ አመጣ። በመሄድ ላይ እንዳሉም ጄ የሚከተላትን ነገር ራቁቱን ከጣራ ላይ ወደ እሷ ሲያይ ትመለከታለች። እነ ጄም በፖል እቅድ ወደ መዋኛ ገንዳ ሄዱ። በዚህም እቅዳቸው የሚያሳድዳቸው ነገር ወደ ውሃው በማስገባት ኤሌክትሪክ ሊያስይዙት እንደሆነ እናውቃለን። በዚህም ጄ ወደ መዋኛው ገንዳ ገባች። ከተወሰነ ሰዓትም በኋላ ጄ የሚከተላት ነገርን አየችው። እሱም አሁን አባቷን በመምሰል እንደመጣ እናያለን። ወደ መዋኛው ገንዳም ከመግባት ይልቅ ወደ እሷ የኤሌክትሪክ እቃዎችን መወርወር ጀመረ። ፖልም የማይታየውን ነገር ለመግደል በማሰብ በግምት ሲተኩስ በድንገት ያራን ይጎዳታል። በዚህ ምክንያት እንዲታያቸው በማሰብ ኬሊም በጨርቅ ስትሸፍነው ጄን የሚከተላት ነገር የቱ ጋር እንደቆመ ይታያል። ፖልም ሲተኩስ በቀጥታ ጭንቅላቱን አገኘው። ከዛም ወደ ገንዳ ውስጥ ይገባል። ጄም ልትወጣ ስትል እግሯን በመያዝ ይጎትታታል። ፖልም በድጋሚ ተኩስና ጄን ከገንዳው ማውጣት ቻሉ። ጄም ገንዳ ውስጥ ብዙ ደም ታያለች። ወደ ቤትም ከተመለሱ በኋላ ጄ እርግማኗን ለማስተላለፍ በማሰብ ከፖል ጋር አብራው ተኛች። ከዛም ፖል ወደ ሴተኛ አዳሪዎች ጋር ሲሄድ እናያለን። ፊልሙም በዚያ